የዳኒዳ አርባን ሪፉጅና ድራውት ሪስፖንስ ፕሮጀክት በአዲስ አበባ እና በዌስት ሐረርጌ ዞን ኢምፕሊመንት እየተደረገ የሚገኝ ፕሮጀክት ነው። ፕሮጀክቱም እንግዲህ ትግበራ የጀመረው ሜይ 2022 ጀምሮ ነው። የሚሰራቸውን ስራዎች አራት አውትካሞችን መሰረት አድርጎ ነው። አንደኛው ወጣቶች በኢንፍሉዌንስ ወርክ ላይ ኤንጌጅ እንዲያደርጉና የራሳቸውን ራይት ኤክሰርሳይዝ እንዲያደርጉ ኮሚኒቲ ላይ የሚታዩ ችግሮችን ለይተው በማውጣት መፍትሄ እንዲሰጡ ማስቻል ነው። ጃርመኒ ረገጎዳ ሁን እርገ ጃርመ ወጋለ መፋለ ኮፍሴራ የአደረጃጀት ከተደራጀ 2 አመት ሆኖታል። ከዚህ በፊት ምንም አይነት ግንዛቤው ወይም ትምርቱ የለንም ነበር። ፕላን ኢንተርናሽናል ድርጅት ከመጣ በኋላ ነው የተለያዩ ስልጠናዎችን ከሰጠን በኋላ አንደኛ የሴቶች ግርዛት የአካባቢ ተጽዕኖ ወይም ኢንቫይሮንመንታል ኢምፓክት ላይ የደን መትከል የተለያዩ ስራዎችን ከተደራጀን በኋላ እየሰራን ነበርን። ህብረተሰብ ውስጥ ምንም አይነት ግንዛቤ የለም ነበር። ፕላን ኢንተርናሽናል ድርጅት ካሰለጠነን በኋላ ትልቅ ለውጦችን አምጥተናል። ደበርስኑ ንጉዴራቹ ጅጅረምኒ እርገ ኢሳን ዱፈኒ ወጋ ለማን ከነ ለኮፍስብነ ባዬ በላዳቹ ፕሮጀክቱ ቀደም እንዳልኩት የመጀመሪያው አንዱ ምን ጠብቀው ወጣቶች የራሳቸውን ራይትስ ስፒክ አውት እንዲያደርጉ ከዛም ደግሞ በማህበረሰቡ ችግር ተዋይተው መፍትሄ እንዲያስቀምጡ ማስቻል ነው። ይሄም ሲባል እንግዲህ እዛ አካባቢ ላይ ምንም የተደራጁ ወጣቶች አልነበሩም። በአሁኑ ሰዓት ግን ኢምፕሊመንት በመናደርግባቸው ፕሮጀክት ቦታዎች ላይ ወደ 23 የሚሆኑ ወጣት ወይም ደግሞ ዩዝ ሊድ አሶሲዬሽኖችን ስታብሊሽ በማድረግ ወጣቶቹ ችግሮችን እንዲለዩ ችግሮችንም ከለዩ በኋላ የመፍትሄ ሐሳብ እንዲያስቀምጡ በተለይ ለምሳሌ በአየር ንብረት ውስጥ ለውጥ ወይም ደግሞ ክላይሜት ቼንጅ ላይ በኢሌጋል ማይግሬሽን በወጣቶች የሥራ አጥነት ወይም ደግሞ ዩዝ አንኤምፕሎይመንት ላይ የተሻሉ ውይይቶችን በማድረግ ወጣቶች አካባቢያቸውን እንዲያውና በአካባቢያቸው መስራት እንደሚችሉ ስደትን ከመምረጥ በአካባቢያቸው ላይ ተረጋግተው እንዲቆዩ በማድረግ እየሰሩ ያሉበት ሁኔታ አለ። የወንዶች ወጣቶች 25 ሴቶች ወጣቶች 20 አጠቃላይ 45 አባላቶች አሉን። ደርጉዳና ሚሴንስ ኸኛና ጀት ጊዜ ለማወልገርጋ በወር 2 ጊዜ እንወያያለን። ይህም 2 አጀንዳ ላይ ነው የምንወያየው። አንደኛ የማህበረሰብ አገልግሎት እና የወጣቶች አገልግሎት ላይ ነው ተደራጅተን የምንወያየው። በወር 2 እንወያያለን። ይሮቲ ጊዜ ለማመሪያናችሁ ጀት ጊዜ ለማመሪ ገገዘናችሁ ለንጂና ኸናርገነ ዳበነ ብላንኩን የሮ ቶሎልቶ የተደራጅተን የምንወያየው የህፃናቶች ጉዳይ ላይ የማህበረሰቡ ጉዳይ ላይ የወጣቶች ጉዳይ ላይ የጎዳንሳ ጉዳይ ላይ የሴቶች ግርዛት ላይ ህብረተሰቡ ውስጥ ውይይት እያደረግን ያለነው። በዚህ አማካኝነት እየተወያየን ለህብረተሰቡም እያስተማርናቸውና የተለያዩ ችግሮች ላይ እየተወያየ ለህብረተሰቡም ችግሩ እንዲፈታ ወደ ተለያየ ቦታ በህገወጥ መንገድ ከባህር ተሻግረው እንዳይሄዱ ህብረተሰቡን ካለበት ኑሮ ደረጃ እንዳይፈናቀል የአየር ንብረት ላይም ከነዚህ ጋር ተያይዞ እየተወያየን ያለነው። ተረኮ ጅሩ አዳምባስኔ ኢሳኒት ቶሎ ደበርሰናችሁ ቃመድ የሚላለጡ ውጤቶች አሉ። ለምሳሌ እንግዲህ ወጣቶች በዚህ በሶሻል አካውንታቢሊቲ ፕሮሰስ ኢንጌጅ ስናደርጋቸው አንደኛ ለስደት ተጋላጭ የሆኑ የማህበረሰብ ክፍሎች በተለይ ወጣቶች ወደ አረብ ሀገርና ወደ ተለያዩ የማህበረሰብ ክፍሎች እንዳይሰደድ በማድረግ ያስቻሉበት ሁኔታ አለ። ሁለተኛው ደግሞ በአየር ንብረት ለውጥ እንግዲህ አካባቢውም ደግሞ ድርቃማ ከመሆኑ አንፃር እነዚያ የማህበረሰብ ክፍሎች አካባቢያቸው ላይ ተረጋግተው እንዲኖሩ ከማድረግ ባለፈ የኢኮኖሚም ተጠቃሚ እንዲሆኑ በማድረግ ረገድ ሰፊ ስራ እየሰሩ ይገኛሉ። ዛፎች እንዳይቆረጡ እንክብካቤ ለተፈጥሮ ሀብት እንክብካቤ እንዲደረግ በማድረግ አድቮኬት እያደረጉ ይገኛልና ይሄ ደግሞ ለረጅም ጊዜ እዛ አካባቢ ያለውን ድርቅን ከመቀነስ የአየር ንብረት ለውጥን ከማሻሻል አንፃር ከፍተኛ ተጽዕኖ ያመጣሉ ብለን እናስባለን። በሶስተኛ ወጣቶች እንግዲህ በመንግስት የዲሲሽን ሜኪንግ ፕሮሰስ ላይ ተሰሚነት እንዲኖራቸው እያስቻለ ይገኛል ማለት ይቻላል። ይጅረምኒ ሐዋሳ ረትፍነ
ኤርገሳ ለንጂ ነው ለህብረተሰቡ የምንሰጣቸው አገልግሎት ይሄ የተደራጀ ወጣቶች ችግርተኞችን ህብረተሰቦችን አንደኛ ቤታቸውን በመስራት የተለያየ ዘር ኮሌክት እያደረግን ችግርተኞችን ዘር እየሰጠን እርሻቸውንም በማረስ የተለያየ ድጋፎችን እንሰጣቸዋለን ኢሳናስ አከሱቆሙፍ ጎኔ ይራቸው አዋዛ ከዘት ዱመረቲ ገማ አንጎዲን ገለ ከሁሉም በላይ ላመሰግነው የሚችለው የፕላን ኢንተርናሽናል ድርጅት የተለያዩ ሎጂስቲኮችን ለቀበሌያችን ከኮምፒውተር ጭምር ወንበሮች ጭምር የተለያየ ቃዎችን የእርሻ ስራዎችን እኛ ወጣቶች የምንሰራበትን ስላቀረበልን ከምንም በላይ ልናመሰግነው ይገባል በቀበሌ ደረጃም ያሉን አመራሮችንም እነሱን ልናመሰግን ይገባል እና ገንደረት ተርከመኒስ ባየን ሳንገለተውን ፈዳ